ሰላምታችን በእያላችሁበት ድረስ የተወደዳችሁ የመልእክት ቲዩብ ቤተሰቦች እነሆ ዘገቦቻችን እንደሚከተለው እናቀርባለን። አዳዲስና ትኩስ መረጃዎች እንዲደርሱት ሰብስክራይብና ላይክ በማድረግ ቤተሰብ ይሁኑ። ከማይ ዳጉሻ ተዘርቲ ተኸደት አሃዱ ሰማንያ ኸነውሩ ጦርነት አያስፈልግም እና አሁንም ድረሱልን በእናታችሁ። ብዙ ሰው እየመከብን ነው። እግዚአብሔርን በጣም ነው የደበረኝ። በቃ ካሁን በኋላ ጦርነት ይቅርብን። በቃ በዚህ ጦርነት ምክንያት ስንት ወንድሞቻችንና ስንት ህፃናቶች በራብና ህወሓት ደብቆት የነበረውንና አሰልጥኖ ያስታጠቀውን ግዙፍ ጦር በሙሉ በሁሉም አቅጣጫ ወደ ጦር ግንባር አንቀሳቀሰ። የፕሪቶሪያውን ስምምነት ተጣሰ። ዳግም ወደሚያሳዝን ጦርነት ገባን። በዚህ መንገድ ህወሓት ጦር ተሰብቅና ጄኖሳይድ ተፈጸመብን ትላለች። የትግራይ ህዝብ እንዲያልቅ የህወሓት ቆሞ ቀሮች የፈረዱበት ይመስላል። ያሳዝናል። ከወልቃይት አስቸኳይ መግለጫ ተሰጠ። ከወልቃይት ጠገዴ አማራ ማንነትና ወሰን አስመላሽ ኮሚቴ የተሰጠ መግለጫ አርብ ጥር 22 2018 ዓ.ም የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው ሀገራዊ ምርጫ አስመልክቶ የምርጫ ክልልና ምርጫ ጣቢያዎችን ዝርዝር መረጃ ይፋ ማድረጉ ይታወቃል። በዚህም መሰረት የወልቃይት ጠገዴ ሰቲት ሁመራ ዞን በምዕራብ ትግራይ በሚል ምድብ ስር ተጠቅሰው ተመልክተናል። እንዲሁም ምርጫ ቦርዱ ለወደፊት በመሬት ላይ ያለውን ተጨባጭ ሁኔታ በመዳሰስ እና በመገምገም አስፈላጊ ሆኖ ሲገኝ ተጨማሪ መረጃዎችን ለህዝብ ይፋ እንደሚያደርግ አስታውቋል። ዳሩ ግን የወልቃይት ጠገዴ አማራ ማንነትና ወሰን ጥያቄ ከ2008 ዓ.ም ጀምሮ ለፌዴሬሽን ምክር ቤት፣ ለትግራይ ክልል ምክር ቤትና አስተዳደር እንዲሁም ለአማራ ክልል መንግስት መቅረቡ ይታወቃል። በመሆኑም ህወሓት በድርጅቱ ውሳኔ አካባቢው ከ1984 ዓ.ም ህገ መንግስቱ ከመጽደቁ በፊት በጉልበትና ከወልቃይት ጠገዴ የአማራ ህዝብ ፍላጎትና ፈቃድ ውጪ ወደ ትግራይ ክልል ማካለሉ ይታወሳል። ስለሆነም አካባቢያችን ለ3 አስርት ዓመታት አማራዊ ማንነቱ ተደፍጥጦና የትግራይ ማንነት ተጭኖበት መቆየቱ ይታወቃል። ወልቃይት ጠገዴ ሰቲት ሁመራ ዞን በሀገራችን የሰሜኑ ጦርነት ህግ ማስከበር ዘመቻ ወቅት ማለትም ከጥቅምት 24 2013 ጀምሮ በተወሰደው እርምጃ ከህወሓት አገዛዝ ነጻ በመውጣት በአማራ ብሔራዊ ክልል መንግስት ስር በዞኑ ደረጃ ተደራጅቶ በ4 የገጠር ወረዳዎች 5 ከተማ መስተዳደሮችና 93 የቀበሌዎች ይዞ ራሱን በራሱ ማስተዳደር ላይ ይገኛል። በተጨማሪም ከነጻነት ማግስት በአቶ አደም ፈራ የኢፌዴሪ ፌዴሬሽን ምክር ቤት አፈ ጉባኤ የተመራ ልኡካን ቡድን ስለ አካባቢዎቹ የህዝብ ፍላጎትና ሁኔታ ዳሰሳዊ ጥናት በማድረግ ሪፖርት ማድረጋቸው አይዘነጋም። የወልቃይት ጠገዴ ሰቲት ሁመራ ዞን ህዝብ አማራንን እንጂ አማራ እንሁን አላልንም በሚል መሪ ቃል በተደጋጋሚ ድምጹን በተለያየ መንገድ ማሰማቱ የአደባባይ ሚስጥር ነው። ስለሆነም ግንቦት 24 ቀን 2018 ዓ.ም የሚደረገው ሀገራዊ ምርጫ በሰላም እንዲጠናቀቅ ከወዲሁ የበኩላችንን ድርሻ ለመወጣት ዝግጁ መሆናችንን እያረጋገጥን የወልቃይት ጠገዴ ሰቲት ሁመራ ዞን ላለፉት 5 ዓመታት በአማራ ክልል መስተዳደራዊ ስር ሆኖ መቆየቱ ይታወቃል። የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል የምዕራብ ትግራይ ምርጫ ክልል ስር አድርጎ መመደቡ ተገቢነት ስለሌለው ቦርዱ ይህንን ነባራዊ ሁኔታ በመገንዘብ የማስተካከያ እርምጃ በመውሰድ ዞኑ በአማራ ክልል ስር ሆኖ ምርጫው እንዲካሄድ ስንል በአክብሮት እንጠይቃለን ሲሉ ተደምጠዋል። የተቀበረ ፈንጅ አለ። ጀነራል ታደሰ ወረደ ስለ ጠለምቱ ውጊያና ስለ ድሮን ጥቃቱ የሰጡት መግለጫ ዛሬ በትግራይና በፌዴራል መንግስቱ መካከል ያለውን ግንኙነት እንዲሁም በጠለምት አካባቢ የተከሰተውን ግጭት በተመለከተ የትግራይ ኃይሎች ዋና አዛዥ ጀነራል ታደሰ ወረደ እጅግ ሰፊና ያልተጠበቀ መግለጫ ሰጥተዋል። ጀነራሉ በጠለምት በኩል ኃይል ማሻገራቸውን በይፋ አምነዋል። ስለ ድሮን ጥቃቱ፣ ስለ በረራ መቋረጡና የተቀበረ ፈንጅ ስላሉት ጉዳዮች ምን አሉ? የጠለምት ውጊያ የድሮን ጥቃቱ ሚስጥር የጀነራል ታደሰ ወረደ በመግለጫቸው መጀመሪያ ያነሱት ሰሞኑን በጠለምት አካባቢ የተነሳው ግጭት ነው። ጀነራሉ እንደገለጹት በትግራይ በኩል በምስራቅና በምዕራብ ጠለምት ኃይል እንዲሻገር ተደርጓል። ይህም ከመከላከያ ሰራዊት ጋር በምን ምክንያት መጣችሁ በሚል ወደ ግጭት እንዳመራ ገልጸዋል። በተለይም ማይዳጉሳ በተባለው ቦታ የነበረው የትግራይ ታጣቂ ቡድን ለተኩስ ዝግጁ ሳይሆን ጥቃት እንደደረሰበትና ይህም ሁኔታ ወደ ከፋ ጦርነት ተቀይሮ እንደነበረ
እንደነበረ ጀነራሉ አብራርተዋል። በዚህ ሳቢያ በረራዎች ተቋርጠው እንደነበርና ድሮን ጭምር እንቅስቃሴ ውስጥ ገብቶ እንደነበር ተናግረዋል። ጀነራሉ አክለውም የድሮን ጥቃቱ በመጀመሪያ ለቅኝት ቢሆንም በኋላ ግን 2 አይሱዙ መኪናዎች መመታቱን አረጋግጠዋል። የሚገርመው ግን እነዚህ መኪናዎች አንዷ ሸቀጣ ሸቀጥ ሌላኛው ደግሞ የገበሬ ምርት የሆነውን ሙዝ ጭነው የነበሩ መሆናቸውን በመጥቀስ የድሮን ጥቃቱ ስህተት ሲሉ ጠርተውታል። የተቀበረ ፈንጂ፣ የወሰንና የተፈናቃዮች ጉዳይ ጀነራል ታደሰ ወረደ አሁንም ያለው ሁኔታ የተቀበረ ፈንጂ ሲሉ ገልጸውታል። በተለይም የተፈናቃዮች ጉዳይና የሉዓላዊ ወሰን ጥያቄ ካልተፈታ ነገሮች ሊፈነዱ እንደሚችሉ አስጠንቅቀዋል። የአማራ መንግስት ፌዴራሉን ወክሎ ምዕራብ ትግራይ ሞግዚት ሆኖ እያስተዳደረ ነው ያሉት ጀነራሉ ይህ ሁኔታ በፕሪቶሪያ ስምምነት መሰረት ሊፈታ እንደሚገባ አሳስበዋል። ጀነራሉ ተፈናቃዮችን በጎበኙበት ወቅት ይሰድቡኛል ብዬ ጠብቄ ነበረ ብለዋል። ሆኖም ግን ህዝቡ ጀርባዬን እየመቱ መልሰን አሉኝ በማለት በከፍተኛ ስሜት ተናግረዋል። ማሲንጋን ጭምር ይዞ ወደ ምዕራብ ትግራይ ጉብኝት መደረጉን የጠቀሱት ጀነራሉ እንዲህ አይነቱ አካሄድ ለትግራይ ዘላቂ መፍትሄ እንደማያመጣ ስህተት እንደሆነም ተችተዋል። ወደ ጦርነት እንገባለን የጀነራሉ ትንበያና ማጠቃለያ። ብዙዎች ዳግም ጦርነት ይነሳ ይሆን የሚል ስጋት አላቸው። ጀነራል ታደሰ ግን ወደ ሙሉ ጦርነት እንገባለን የሚል እምነት የለኝም ብለዋል። አሁንም ኃይላቸውን ወደ ኋላ እየመለሱት ለሰላም እድል ለመስጠት መሆኑን ገልጸዋል። ችግሮችን በንግግርና በፖለቲካዊ መንገድ መፍታት እንዳለባቸው ጀነራሉን በመጨረሻም በትግራይ ያለውን የባንክ ደሞዝ፣ የነዳጅ ሸቀጥ እጥረት አንስተዋል። ይህም በህዝቡ ላይ ከፍተኛ ጉዳት እያደረሰ መሆኑንና ነጋዴዎችም ስግብግብነት እንዳያሳዩ መክረዋል። ተያይዘን እንሻገረዋለን ባለሙሉ ተስፋ ነኝ በማለት መግለጫቸውን ሰጥተዋል። በረራ መሰረዙ የጊዜያዊ አስተዳደሩ ፕሬዝዳንት ወደ አዲስ አበባ ሊያደርጉት የነበረውን ጉዞ ማስተጓጎሉ ተገለጸ። ወደ ትግራይ ክልል የሚደረጉ የኢትዮጵያ አየር መንገድ በረራዎች መቋረጣቸው ተከትሎ የጊዜያዊ አስተዳደሩ ፕሬዝዳንታዊ ይፋዊ የስራ ጉዞዎች አስተጓጉሏል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ሊያደርጉት የነበረውን ጉዞ በረራዎች በመሰረዛቸው ምክንያት ተስተጓጉሎ እንደሆነ ለቀረበላቸው ጥያቄ አዎ የሚል ምላሽ ሰጥተዋል። መቀለ፣ አክሱም፣ ሽረ፣ ሁመራ ጨምሮ ወደ ትግራይ አውሮፕላን ማረፊያዎች የሚያደርጉ በረራዎች እስከ ጥር 22 2018 ድረስ እንደተቋረጡ የቀጠሉ ሲሆን የኢትዮጵያ አየር መንገድ እስካሁን ድረስ ስለ መቋረጡ ይፋዊ ማብራሪያ አልሰጠም። በተጨማሪም በአንዳንድ የደቡብ ትግራይ አካባቢዎች የትራንስፖርት እንቅስቃሴ መስተጓጎሉ መኖሩ ተገልጿል። በወልዲያ ቆቦ፣ አላማጣ መስመር ያለው የትራንስፖርት እንቅስቃሴ የተገደበ መሆኑን እንዲሁም በደቡብ ትግራይና አካባቢው የሰዎች መፈናቀል፣ የወታደራዊ ኃይል ዳግም ስምሪት እና የባንክ አገልግሎት መቋረጡ ተገልጿል። ህወሓት በትግራይ ክልልና በኢፌዴሪ መንግስት መካከል ያለውን ጉዳይ ለመፍታት ለንግግር ዝግጁ ነኝ አለ። ህዝባዊ ወያነ ሓርነት ትግራይ ህወሓት ዳግም ጦርነት ሊቀሰቅስ ይችላል የሚል ስጋት የፈጠረውን በፌዴራል መንግስትና በትግራይ መካከል ያለውን ችግር ለመፍታት ለንግግር ዝግጁ መሆኑን ገለጸ። ህወሓት ትናንት ጥር 23 2018 ዓ.ም በይፋዊ የማህበራዊ ሚዲያ ገጹ ላይ ባጋራው ለአፍሪካ ህብረት ኮሚሽን በጻፈው ደብዳቤ ላይ ለሰላምና መረጋጋት ቁርጠኛ መሆኑን አስታውቋል። እንደ ሁልጊዜው ለንግግር ዝግጁ ነኝ ብሏል። ህጋዊነቱ በምርጫ ቦርድ የተሰረዘው ህወሓት በዚህ ደብዳቤው ኮሚሽኑ ባለፉት ቀናት በትግራይ ክልል የተከሰተውን ግጭት እንዲረግብ ሁሉም ወገኖች ከድርጊታቸው እንዲታቀቡ መጠየቁን አወድሷል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ አርብ ዕለት ባወጡት መግለጫ የፌዴራል መንግስትና የህወሓት በክልሉ ያለውን ሁኔታ ላለማባባስ በከፍተኛ ሁኔታ እንዲታቀቡ መጠየቃቸው ይታወሳል። በትግራይ ክልል አካባቢዎች እየተስተዋሉ ያሉት ሰሞንኛ ክስተቶች እጅግ እንዳሳሰቧቸው ኮሚሽነሩ አክለው ገልጸዋል። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በደብዳቤያቸው ድርጅታቸው በትግራይና በፌዴራል መንግስት መካከል ያለውን ጉዳይ ለመፍታት ንግግር ብቸኛው አማራጭ እንደሆነ ያምናል ብለዋል። ህወሓት ለኮሚሽኑ በላከው ደብዳቤ ሀቀኛ፣ አካታችና ውጤት ተኮር ውይይትን ለማካሄድ ቁርጠኛ መሆኑን ገልጿል። የአፍሪካ ህብረት ይህንን እንደሚያደርግ እምነት እንዳለው አስታውቋል። በዚህ መሰረት ህወሓት ገንቢ በሆነ መንገድ በአፍሪካ ህብረት አደራዳሪነት ውይይት ለማድረግ ዝግጁ መሆኑን ገልጿል። ፍቅረኛውን የገደለው በፍቅረኛው ተያዘ። ፊልም የሚመስል እውነተኛ የድሬዳዋ ፖሊስ ገድል
ፍቅረኛውን ገሎና አልጋ ውስጥ ቀብሮ ለዓመታት ተሰውሮ የነበረውን አረመኔ ነፍሰ ገዳይ በዘመናዊ ቴክኖሎጂ የስነ ልቦና ጥበብ ተጠቅማ በቁጥጥር ስር ያዋለችው ጀግናዋና ዋና ሳጅን ስንዱ ካሳሁን መነጋገሪያ ርዕስ ሆናለች። ይህች የድሬዳዋ ፖሊስ መርማሪ ጉዳዩን በሶሻል ሚዲያ ካገኘችው በኋላ ራሷን እንደ ፍቅረኛ ፈላጊ ነጋዴ በማስተዋወቅ ለወራት የፍቅር ቃላትን እየወረወረችና ፎቶዎችን እየላከችለት ልቡን አሸነፈችው። ወንጀለኛው የፍቅር ጓደኛ ያገኘው ብሎ ሲመጣ በህግ ካቴና አጠለቀችለት። ይህ ታሪክ በቅርቡ በአባይ ቲቪና ካቴና ፕሮግራም ላይ የቀረበ ሲሆን ጸሐፊና ዋና ሳጅን ማሙሽ አዳፍሬ ይቺ ጀግና ልትሾምና ልትሸለም ይገባል ሲሉ ምስክርነታቸውን ሰጥተዋል። የድሬዳዋ ፖሊስ ኮሚሽንና ከንቲባ ይህንን የሴቶችን ብቃትን ያልሳየ ድንቅ ስራ እውቅና እንዲሰጡ ጥሪ አቅርቧል። እስራኤል በፈጸመችው የአየር ጥቃት ቢያንስ 32 ፍልስጤማውያን መገደላቸው ባለስልጣናት ተናገሩ። እስራኤል ቅዳሜ ዕለት በጋዛ ሰርጥ በፈጸመቻቸው ተከታታይ የአየር ጥቃቶች ቢያንስ 32 ሰዎች መገደላቸውን የአካባቢው ባለስልጣናት ተናገሩ። በሐማስ የሚመራው የሲቪል መከላከያ ኤጀንሲ እንዳለው በጥቃቱ ከተገደሉ ሰዎች መካከል ህጻናትና ሴቶች ይገኙበታል። ኤጀንሲው ጨምሮ በአንደኛው ጥቃት መሳሪያ የታጠቀ ሄሊኮፕተር በደቡባዊ የጋዛ ከተማ ዩኒስ ተፈናቃዮች የተጠለሉበትን ድንኳን መጥቷል ተብሏል። ፍልስጤማውያን የአሁኑን ጥቃት በአሜሪካ ፕሬዝዳንት ዶናልድ ትራምፕ አደራዳሪነት ስምምነት ላይ የደረሰው የተኩስ አቁም ሁለተኛ ምዕራፍ በዚህ ወር መጀመሪያ ላይ ተግባራዊ መሆን ከጀመረ ወዲህ የተፈጸመ ከባዱ ጥቃት ሲሉ ገልጸውታል። የእስራኤል ጦርም ሐማስ አርብ ዕለት ስምምነቱን ጥሷል ሲል ምላሽ ለመስጠት በርካታ ጥቃቶችን እንደፈጸመ አረጋግጧል። እስራኤልና ሐማስ ስምምነቱን ባለፈው የአውሮፓውያኑ ዓመት ተግባራዊ መሆን ከጀመረ ወዲህ ተኩስ አቁም በመጣስ እርስ በርስ ይካሰሳሉ። የእስራኤል መከላከያ ኃይል በሰጠው መግለጫ እንዳለው በጥቅምቱ ስምምነት መሰረት የእስራኤል ኃይሎች ተሰማርተው በሚገኙበት የምስራቅ ራፋ ከመሬት ስር ባለው የሽብር መሰረተ ልማት 8 አሸባሪዎችን ለይቷል። በመሆኑም ከእስራኤል የጸጥታ ተቋም ጋር በመሆን በሰርጦ ሐማስ ይገለገልባቸዋል ያላቸውን 4 ወታደራዊ አዛዦችና ሌሎች ተጨማሪ አሸባሪዎችም እንዲሁም የጦር መሳሪያ ማከማቾችን ማምረቻዎችንና መተኮሻ ጣቢያዎችን ጨምሮ በተለያዩ ቦታዎች የሚገኙ ኢላማዎችን መምታቱ መከላከያ ኃይሉ ገልጿል።